አይመኒታ አይደለም ለፍቅር ልጠይቀው ይቅርና ቢጠበስ አይሸተኝም። ቦርጫ መላጣ ዝሆን ሁላ ነው የምትመስለኝ፣ ሴት ሁላ ነው የምትመስለኝ። ብትጠበስ አሸተኝም። እሺ ዛሬን አታውቃት። አሁን ዛራ ይሄ ፐርሰናል ነገሩን እየነካሽ ነው። ተማጥፍቶ ሰሜን አጥፍቷል። ፐርሰናል ነገሩን እየነካሽ ነው። ቦርጫምነቱ መላጣነቱ ለራሱ ለሚስቱ ነው፣ አይመለከትሽም። እንደዚህ ካልሽ እንደውም ሌላ ነገር ያስመስልብሻል። ገባሽ? ፐርሰናል ነገር ቦርጬ የቦርጬ የሚታይ ነው። መላጤን እንዴት አወቀችው? ጥያቄ ሀቡ። እሺ ጥሩ ጥያቄ ነው። ቦርጫምነቱ አደባባይ ያወቀው ነው፣ የሚታይ ነው። መላጣ መሆኑ በምን ታውቂያለሽ? ሁሌ ኮፍያ ያደርግ የለ በምን አወሽ? አንቺ ፊት መጥቶ ኮፍያውን አውልቆ ሁሌ ኮፍያ የሚለብሰው መላጣ ስለሆነ ነው፣ ችግር ስላለበት ነው ራሱ ላይ እኮ። በምን አወቅሽ? ግን ይሄ ምን አገናኘው ከጉዳያችን ጋር? የሱ ቦርጫምነት የሱ መላጣነት ከዚህ ጉዳይ ጋር ምንም አያገናኘውም ጉዳዩን። አሁን እሱም ቅድም ነገር አውርቷል፣ የማይገናኝ ነገር እሺ ቀጥይ። ማምለጫ ነው። ይሄ አዳምጪኝ ሀቡ፣ አንቺ እውነትን ትረጃለሽ። ማምለጫ ነው ይሄ፣ የፈጠረው ፈጠራ ነው። ዛሬ አታመልጥም አይመኒታ፣ እመኒኝ። ዛሬ ማምለጫ የለም። እንደ ሳሙና አታሙለጭልጭ፣ ውሃ እንደነካው ሳሙና አታሙለጭልጭ። ማምለጫ ነው ይሄ ሀቡ። አንድ በይ። ሁለተኛ ነገር ሀቡ ሽምጥጥ አድርጎ ክዶ 11,000 ብር ጀግና ወንድሞች፣ ፋጡማ ብትፈልግ እልፍ አልፍ ጀግና ወንድሞችና እህቶች አሏት። ታውቃለህ? ጀግና ወገኖቻችን ናቸው 11,000 ብሩን ያስመለሱት። ሰበብ እኔ ሆኜ ማለት ነው። የሆነ ግሩፕ ከፈትኩኝ፣ ሰበሰብኳቸው። ያቺ መሲ የመጨረሻ ጀግና ሴት ታውቂያለሽ? የሀቅ እውነት ሴት ተጋጠም ጓደኛ ናቸው። ነፍሲ ማርያሽ ነፍሲ ማርያሽ ስታነሺ ነፍሲ ማርያሽ መሲ ነፍሷን ይማረው ነፍሲ ማር ነፍሷን ይማረውና እዛው ግሩፕ ላይ ማሪ ውሸታም ሌባ ነህ አለችው። እንደውም ከአሜሪካ በፋጡማ ስም ዶላር ሁሉ ይገባልህ ነበር አለችው። ዶላር ሁሉ ይገባለት ነበር በአካውንቱ ማለት ነው፣ በፋጡማ የሆነ የዛን ጊዜ ግሩፑ ተዘግቶ ነው እንጂ ህዝቡ አናቆም ብሎ ለእርዳታ ማለት ነው። ሀቡ ወገኖቻችን ሽንት ቤት እያጠቡ ነው ብሩን ያገኙት። እሱ ግን ቢዝነስ ከፈተበት። አሁን በጥቅሉ ወደ ጉዳዩ ስንገባ ፋጡማ እስከዛሬ ብሩ ከነወለዱ አድርጎ 12,600 ሪያል ከነወለዱ ቁጭ አድርግ። ሁለተኛ ስነ ልቧን ለሰበረበት ዛሬ እመጣለሁ ነገ እመጣለሁ እያለ እችም ስታሳዝን እያየሻት ነው። እሽት እያደረገ በስነ ልቦናዋ ላይ ለተጫወተበት የሞራል ካሳ እንደሱ ቅጣት ይጨመርለት። ስለዚህ ዳግም ወገኖቻችንን ብር እንዳይበላ እንዳይጎዳ እስከ ዛሬ ድረስ እንዴት ነው ይሄንን ጉዳመት ሲቀመጥ የሰውን ገንዘብ እንዴት ነው የማይመልሰው? በዛ ላይ የሆነ ታመምኩኝ እስር ቤት ገባሁኝ እያለ ስንት ጊዜ በሸር ያደርጋል በየአካውንቱ። ቢያንስ እስኪ እንደዚህ እኮ መሆኑ ያስኩት ተደብቃ የምታለቅስብኝ ሴት አለች እንዴ ብሎ ጭንቅላቱ አይሰራም፣ አያገናዝብም። የምታለቅስብኝ ሴት አለች እንዴ? የሆነ አላህ ሱብሃነሁ ወተዓላ በበዳይና በተበዳይ መካከል ግርዶሽ የለም ይላል። የሆነ የምታለቅስብኝ እህት አለች እንዴ ብሎ አለማስታወሱችን ሴት አለማስታወሱ ሀቡ። የሆነ ሰው ቢሞትስ የሰው ሀቅ ይዞ መሞት እኮ ቅጣት አለው እኮ። ሞቶ አፈር መሆን ብቻ አይደለም፣ ሞቶ መቀስቀስ አለ እኮ በኢስላም በሁሉም ሃይማኖት። ስለዚህ እስከ ዛሬ ለተጫወተባት እስከ ዛሬ ብሩን እሱ ለራሱ እየነገደ እንደፈለገ የጸዳ ህይወት እየኖረ እች ልጅ ግን ባልጋ ቁራኛ በሞዳኛው ተይዛ እንዲህ ላሰቃያት ብሩን ከነወለዱ አድርጋችሁ የሞራል ካሳ ጋር አይሉ ቅጣት ቅጡት። በቃ ጨርሻለሁ እኔ ሀቡ። ዛህራ አንቺ የፍቅር ያለው ደግሞ ማምለጫ ነው ሀቡ። ለፍቅር ያለው ማምለጫ ነው በሚለው ይያዛል። ተረጋጊ። ሀቀኝነት እናንተ ግን ማለት ኮሜንታተሮች በጣም ነው የምታሳፍሩት። እዚህ ጋር የታመመች ሴት ታማ መታከሚያ ያጣች መታከሚያዋን ህዝቧ ያዋጣላት ሴት ጣውልጋ እንደዚህ ሻግታ እዚህ ጋር ተቀምጣ እያያችኋት እናንተ ፍቅር አለባት ገለመሌ ልትሉ ሰዎች በጣም ታሳፍራላችሁ። በራሳችሁ ይድረስ አልላችሁ። ይሄ መሳቂያ ሰዓት አይደለም፣ መቀለጃ ሰዓት አይደለም። እቺ ልጅ ቅጥል ስላለች ነው፣ በቅርበት ስለምታውቃት የደረሰባትን 4 ዓመት ሙሉ በአይኗ ስታይ ስለኖረች በጣም ተናዳ ሲቃ ተናንቋት ነው የምታወራው። እናንተ ግን ፍቅር አለባት ገለመሌ ትላላችሁ። ስለ ፍቅራቸው ነው ያገባኝ። የሚመለከታት ሚስቱ ናት፣ እነሱ ናቸው የሚመለከታቸው። አይመለከተኝም እኔ ስለ እናንተ ፍቅር። እኔ የሚመለከተኝ እዚህ ጋር ተበድላ ቋንጣ ሆና ደርቃ ታማ ተርባ የመጣች ክፍለ ሀገር ያለች እህቴ ናት። በሰው ስልክ ነው እዚህ ጋር የገባችው እቺ ሴት። ህዝቡ ሳውዲ ውስጥ የሚኖር ኢትዮጵያዊ 23,600 ሪያል አዋጥቶላት ግን
ሲደርሳት 23,000 ሪያል ተቆጥሮ ሲሰጣት በአይኑ በዩቱብ ቪዲዮ ተመልክቶ ህዝቡ የሚያውቀው እቺ ልጅ ብሯ እንደደረሳት ነበር። የደረሳት ግን ከዛ ላይ 11,000 ሪያል ነው። 12,600 ሪያል አልደረሳትም። የት ነው ያለው? አይመንጋ ነው ያለው። ስለዚህ ይቺ እህቴ ነው የምታሳስበኝ እንጂ የእናንተ ፐርሰናል ነገር አያሳስበኝም። ጉዳዩ በዚህ ተሸፍኖ በዚህ ተአላግጣችሁ ስቃችሁ ፍቅር አለባት ገለመሌ ብላችሁ ስቃችሁ እንዲረሳሳ አልፈልግም። ገባችኋል? ጉዳዩ ሲሪየስ ነው። ይቺ እህት ሳትሞት ታክማ መዳን አለባት። ጉዳዩ ስለሷ ነው እንጂ ስለ ሁለታቸው ፐርሰናል ፍቅር ገለመ